የቶማስ ወንጌል አይደለም፣ ሐሰተኛ በቶማስ ስም የተጻፈ ሐሰተኛ መጽሐፍ ነው። ለዛ ነው ቤተክርስቲያን ያልተቀበለችው። አይ ሐሰተኛ መጽሐፍ አይደለም፣ ትክክለኛ የቶማስ ወንጌል ሆኖ ቤተክርስቲያን ሆን ብላ ነው ያስወገደችው የሚል ከሆነ አንደኛ የቶማስ ወንጌል የሚባል ነበረ፣ ሁለተኛ የእንድርያስ ወንጌል፣ ሶስተኛ የፊልጶስ ወንጌል፣ አራተኛ የማርቆስ ወንጌል፣ አምስተኛ የማቴያስ ወንጌል፣ ስድስተኛ የዕብራውያን ወንጌል፣ ሰባተኛ የመርቅያን ወንጌል፣ ስምንተኛ የግብፃውያን ወንጌል፣ ዘጠነኛ የቫሲሊዲስ ወንጌል፣ አስረኛ የእውነት ወንጌል ጎስፔል ኦፍ ትሩዝ የሚሉት፣ 11ኛ የማርያም ወንጌል፣ 12ኛ የአራቱ ሰማያውያን ኃይላት ወንጌል፣ 13ኛ የይሁዳ ወንጌል፣ 14ኛ የሉቃስ ወንጌል፣ 15ኛ የናዝራውያን ወንጌል። ታከታችሁ አይደለም? 16ኛ የኢቢዮናውያን ወንጌል፣ 17ኛ የ12ቱ ወንጌል፣ የያዕቆብ ወንጌል፣ ወደ 25 ቢያንስ ዋና ዋና ይሰራጩ ነበር። ከነዚህ መካከል እነዚህ ሁሉ ውድቅ ሆነው ለምን አራቱ ብቻ ተመረጡ? ሁሉም ስተትና ችግር ያለባቸው ሆነው አይደሉም። ግን ከአራቱ ውጭ የነበሩት በጣም ብዙዎቹ የክርስቶስን ሕማማት በግልጽ አያነሱም ነበር። ዋና ችግራቸው ያ ነበር። ለምሳሌ የቶማስ ወንጌል የመሳሰለው ይሄ ዘኢንፋንሲ ጎስፔል የሚባለው በጣም ትኩረት የሚያደርገው በጌታችን የልጅነት ዘመኑ ላይ ነው። ጌታችን ተአምራትን ማድረጉን ይናገራል። ጭቃውን እፍ ሲለው ወፍ መሆኑን ምናምን በፀሐይ ጮራ ላይ መቀመጡን ይሄ ችግር አልነበረውም። ግን ሕማማቱን አያነሳም። ዝም ነው፣ ዝም በቃ ሳይለንት። ስለዚህ የክርስቶስን ሕማማት የማያነሳ ወንጌል ሊሆን አይችልም። ሌሎቹም እንዲህና እንዲህ ባለ ነው። አራቱ ብቻ ተለይተው የተመረጡት ማለት ነው። በነገራችን ላይ ቤተክርስቲያን ናት መጽሐፍ ቅዱስን የሰጠችን የወሰነችው እንጂ መጽሐፍ ቅዱስ አለ ቤተክርስቲያንን የሰራው። መጽሐፍ ቅዱስ አሁን በምናውቀው መልኩ ሳይኖር ቤተክርስቲያን ነበረች። 3000 ሰዎች በጴጥሮስ ስብከት ሲያምኑ ቤተክርስቲያን ነበረች። መጽሐፍ ቅዱስ ግን አልነበረም። የጴጥሮስ መልእክትም የለም። ጳውሎስ ገና አልተጠራም። 14ቱ መልእክታት የሉም። ወንጌሎችም አልተጻፉም። አንድ ሰው መጽሐፍ ቅዱስን አለ መጀመሪያ ማወቅ ያለበት ቤተክርስቲያን ነው ማወቅ ያለበት። ለምን? ቤተክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው እምነቷን በሚገልጥ መንገድ ነው። ከቤተክርስቲያን ተለይቶ ሰው መጽሐፍ ቅዱስን ሊረዳው አይችልም።